ሰላም እንኳን ወደ ቻናላችን በደህና መጣችሁ። ከትንሽ ከተማ ተነስታ በርካታ ፈተናዎችን አልፋ የብዙዎችን ልብ ስለማረከችው የኩሉፕ እና የኤቢኢ ድራማ ኮከብ ስለ ውቢቷ የቱርክ ተዋናይት አሱዴ ካሌቤክ የአስገራሚ የህይወት ጉዞ እናወራለን። ታሪኩን ከመጀመራችን በፊት ቪዲዮውን ላይክ በማድረግ አበረታቱን። አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ታሪኩ እንለፍ። አሱዴ ሴልማ ካሌቤክ እንደ ኤሮፓያን አቆጣጠር ሰኔ 18 ቀን 1999 ዓመተ ምህረት በቱርክ አዳና ከተማ ተወለደች። አይኖቿን ከከፈተችበት ጊዜ ጀምሮ በውስጧ ልዩ የሆነ ብርሃን ይታይባት ነበር። በቤተሰብ ፍቅር ታጅባ ያደገችው አሱዴ ገና ከልጅነቷ ጀምሮ ትልልቅ ህልሞችን ታይ ነበር። ሌሎች ልጆች በልጅነት ጨዋታቸው ሲጠመዱ፣ እሷ ግን ተዋናይት ስለመሆን ሳታቋርጥ ታወራ ነበር። ወላጆቿ የልጅነት ጊዜያዊ ፍላጎት ነው ብለው በማሰብ ፈገግ ይሉ ነበር። አሱዴ ግን ከልቧ ነበር የምትመኘው። በዚያን ጊዜ አዳና ውስጥ ትልልቅ ቲያትር ቤቶች ወይም የተወና ትምህርት ቤቶች ስላልነበሩ ትምህርቷን እስከታጠናቀቅ ድረስ ያንን የተወና ፍላጎት በውስጧ ደብቃ አቆየችው። የሁለተኛ ደረጃ ትምህርቷን እንዳጠናቀቀች አሱዴ ህልሟን ለማሳደግ ጊዜው እንደደረሰ አወቀች። ጓዟን ጠቅልላ ወደ ደማቋና አስደሳቿ ከተማ ኢስታንቡል ተጓዘች። እዚያም ህልም ማለም ብቻ ሳይሆን ወደ ተግባር ገባች። በቱርክ ታዋቂ ከሆኑት ዩኒቨርሲቲዎች አንዱ በሆነው ቦğaziçi ዩኒቨርሲቲ የትርጉምና አስተርጓሚነት ትምህርትን መከታተል ጀመረች። በእንግሊዝኛና በፈረንሳይኛ ቋንቋዎችም አቀላጥፋ መናገርን ተማረች። በዩኒቨርሲቲ ቆይታዋም ለአንድ ዓመት ያህል በትምህርት ቤቱ የቲያትር ክበብ ውስጥ ተሳትፋለች። ይህ ለሷ የመጀመሪያው እውነተኛ የተወና ልምዷ ነበር። በመድረክ ላይ እንዴት መተወንና ስሜትን መግለጽ እንደሚቻልም የተማረችበት ወቅት ነበር። በኢስታንቡል የነበረው ህይወት መጀመሪያ ላይ ቀላል አልነበረም። ለአንድ ዓመት ተኩል ያህል አሱዴ ከተለያዩ የድምፅ ፈተናዎች ኦዲሽን ብትሳተፍም ብዙ ጊዜ ውድቅ ተደርጋለች። ይሁን እንጂ ተስፋ ሳትቆርጥ ጥረቷን ቀጠለች። በመጨረሻም ያ የናፈቀችው ትልቅ ዕድል መጣ። ኩሉፕ ወይም ዘ ክለብ ለተባለው አዲሱ የኔትፍሊክስ ተከታታይ ድራማ ለ6 ወራት ያህል በፈተና ካለፈች በኋላ በ22 ዓመቷ የራሼል አሴዮን ዋና ገጸ ባህሪ አገኘች። በካሜራ ፊት ስትተውን ያ የመጀመሪያዋ ነበር። ሚናው ከባድና ስሜታዊ ቢሆንም ጠንክራ በመስራት ብዙ ልምድ አገኘች። እንደ ኤሮፓያን አቆጣጠር በ2021 ዓመተ ምህረት ኩሉፕ በቱርክና በመላው ዓለም ከፍተኛ ስኬት ሲያስመዘግብ የአሱዴ ሕይወት በአንድ ጀንበር ተለወጠ። ወላጆቿ ሁልጊዜም ህልሟን ይደግፉ ነበር። ነገር ግን ህልሟን ሁልጊዜ ቢደግፉም ድንገተኛው ዝናና የማህበራዊ ሚዲያ ጫና አስደንግጧቸው ነበር። በመላው ቱርክ ያሉ ሰዎች በተፈጥሯዊ ተሰጥኦዋ ወደዷት። ከብራዚል፣ ከሩሲያና ከእስራኤል ጭምር ያሉ አድናቂዎች ታሪኩ ልባቸውን ስለነካው አድናቆታቸውን ገለጹላት። አሱዴ አንድ ወንድም እህት ያላት ሲሆን በህይወቷ ምንም ያህል ሥራ ቢበዛባትም ጊዜዋን ከቤተሰቧ ጋር ታሳልፋለች። ከኩሉፕ በኋላ አሱዴ ጉዞዋን በዝግታና በጽናት ቀጠለች። እንደ ኤሮፓያን አቆጣጠር በ2023 እና 2024 ዓመተ ምህረት ሳክላ ቤኒ በተሰኘው ተከታታይ ድራማ ላይ ናዝ ኤርተኪንን ሆና ተውናለች። እንደ ኤሮፓያን አቆጣጠር በ2025 ዓመተ ምህረት ደግሞ ቫር ቡንላር በተሰኘው ድራማ ላይ ለአንድ ክፍል በቡርጁ ገጸ ባህሪ በእንግድነት ታይታለች። አሁን ላይ እንደ ኤሮፓያን አቆጣጠር በ2026 ዓመተ ምህረት በኤቲቪ ኤቢኢ ላይ መሌክ ሃንቺዮሉን ሆና በመተወን ላይ ትገኛለች። በተጨማሪም ሃንዳን ለተባለ አዲስ የኔትፍሊክስ ድራማ ለዋናው ሚና ተመርጣለች። አሱዴ አሁን የ26 ዓመት ወጣት ናት። ያላገባች ስትሆን የግል ሕይወቷን በጣም በምስጢር ትይዛለች። ስለ ፍቅር ግንኙነት በጭራሽ አታወራም። ቤተሰቧን በጥብቅ ትጠብቃለች። ስለ እናቷ፣ አባቷ ወይም ወንድም እህቷ ፎቶም ሆነ ዝርዝር መረጃ አታጋርም። የአሱዴ ካሌቤክ አነቃቂ ታሪክ ይህንን ይመስል ነበር። እናንተስ ስለ አሱዴ የህይወት ጉዞ ምን አሰባችሁ? በጣም የገረማችሁን ወይም የተመቻችሁን ነገር በኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ እና ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትዘንጉ። በቀጣይ በሌላ አዝናኝና አስተማሪ ቪዲዮ እስክንገናኝ ቸርን ሰንብቱ።
ፒስ